ሰርች አድርጉ። የለቀቅናቸው ከቻፕተር ከአራተኛ ክፍል ጀምሮ እስከ 12ኛ ክፍል በሁሉም ሳብጀክቶች ብዙ ቻፕተሮች ፖስት ተደርገዋል። ይዋቸው ይጠቅማቸዋል፣ ማግኘት ትችላላችሁ ማለት ነው። እንዲሁም @globdoc academy የሚለው የቴሌግራም ቻናላችንን ተቀላቀሉ። ለጓደኞቻችሁ ሼር አድርጓቸው ይድረሳቸው። እንዲሁም እናንተ ሰብስክራይብ አድርጉ፣ ሁሌም የምንለቃቸው ኖቲፊኬሽኖች እንዲደርሳችሁ ማለት ነው። ዛሬ የምናየው ማግኔቲክ ፎርስ ኦን ኤ ከረንት ካሪንግ ዋየር ይላል። ማግኔቲክ ፎርስ ኦን ኤ ከረንት ካሪንግ ዋየር ባይ እንበለው ባይ ኤ ዩኒፎርም magnetic field ባለፈው ርዕሳችን ምን ተባብለን ነበረ? በሙቪንግ ቻርጅ ላይ ዩኒፎርም ማግኔቲክ ፊልድ ምን ያህል ፎርስ አፌክት ያደርጋታል፣ እንዲሁም ደግሞ ስለዛ ፎርስ ዳይሬክሽን ስናወራ ነበረ። ምንድነው የተባባልነው? ማግኔቲክ ፊልድ በሁለት ነገሮች ይፈጠራል። አንድ በማግኔት፣ ሁለት ደግሞ በሞመንት ኦፍ ቻርጅስ። ቻርጅ ሙቭ በሚያደርግበት ጊዜ ማግኔቲክ ፊልድ ይፈጠራል። ስለዚህ ያ ቻርጅ በዩኒፎርም በሆነ ማግኔቲክ ፊልድ ውስጥ ሙቭ ሲያደርግ የራሱ ማግኔቲክ ፊልድ ስለሚፈጠር ዩኒፎርም ማግኔቲክ ፊልዱ በተፈጠረው ማግኔቲክ ፊልድ ላይ ፎርስ ኤግዘርት ያደርጋል። ስለዚህ የሆነ ፎርስ አለ ማለት ነው። ያ ፎርስ ምን ተደርጎ ካልኩሌት ይደረጋል ተባብለን ነበረ? this force which is equals to q v b sin theta, right? this theta the angle between ምንና ምን በቬሎሲቲ ወይም ዳይሬክሽንስ ኦፍ the charge እና በዩኒፎርም ማግኔቲክ ፊልዱ መካከል ያለ ቴታ ነው ብለን ካልኩሌት አድርገን ነበር። እንዲሁም ደግሞ ራይት ሃንድ ሩልን ተጠቅመን ተምባችን የራይት ሃንዳችን ተምብ ኦልዌይስ ኢን ዘ ዳይሬክሽንስ ኦፍ ዘ ቻርጅ ሙቭ በምታደርግበት ሆኖ ይሄኛው ሌሎች አራቱ ፊንገሮቻችን ደግሞ በፊልድ ዳይሬክሽን ይሆናል። ከዛ ይሄኛው የፓልማችን ዳይሬክሽን የፎርሱ ዳይሬክሽን ፎርሱ ኦልዌይስ ምን ፐርፔንዲኩላር ቱ ዘ ቬሎሲቲ እና ዘ ፊልድ እና ዘ ቬሎሲቲ ኦፍ ዘ ቻርጅ ዘ ሙቪንግ ቻርጅ ነው ብለን አይተናል። ዛሬ የምናየው ደግሞ ከረንት ካሪንግ ዋየር ቢሆንስ ነው። ሉክ ማግኔቲክ ፊልድ ነበር ኮንስታንት የሆነች ፖዚቲቭ ቻርጅ እንደዚህ ሙቭ ታደርግ ነበር በሆነ ምን ቬሎሲቲ። ስለዚህ እዛች ሙቪንግ ቻርጅ ላይ በምትፈጥረው ማግኔቲክ ፊልድ አማካኝነት ይህ ኮንስታንት ማግኔቲክ ፊልድ የሆነ ፎርስ አፕላይ ያደርግባት ነበር ነው በባለፈው ክላሳችን ያየነው። ዛሬ ደግሞ ያቺ ሙቪንግ ቻርጅ በምን ብትተካ? በኤሌክትሪክ ከረንት ካሪንግ ኮንዳክተር ብትተካ፣ ከረንት ካሪንግ ኮንዳክተር ወይም ዋየር ቢተካ ነው። it is the same shit አይደለ? ምክንያቱም ቻርጇን ሙቭ ታደርግ ነበር። ሞመንት ኦፍ ቻርጅ ምንድነው የሚፈጥረው? ከረንት አይደለ? ስለዚህ ከረንት ካሪንግ ዋየር ባስቀምጥም እንደዚህ ቻርጇን እንደዚህ ሙቭ ባደርጋትም የሚፈጠረው ፎርስ it is the same። ሶ ዛሬ የምናወራው ሲሚላር ስለሆነ ነገር ነው ማለት ነው። ሉክ አሁን ምንድነው እዚህ ጋር ኮንስታንት የሆነ ወይም ዩኒፎርም የሆነ ምን አለ? ማግኔቲክ ፊልድ ቢ አለ። እዚህ ጋር እንደዚህ ዳይሬክሽን ምን አለ? ሞመንት ኦፍ ቻርጇ ነበረች። አሁን በምን ተካናት? በከረንት ካሪንግ ምን ዋየር ተካ ነው። ከረንት ካሪንግ ዋየር። ስለዚህ ራይት ሃንድ ሩልን ተጠቀሙ ብንባል ኦልዌይስ የአውራጣታችን ዳይሬክሽን ምን ይሆናል? የአውራጣታችን ዳይሬክሽን ኢን ዘ ዳይሬክሽን ኦፍ ዘ ከረንት ይሆናል። አራቱ ጣቶቻችን ዳይሬክሽን ኢን ዘ ዳይሬክሽን ኦፍ ዘ ፊልድ ይሆናል። የዚህኛው የእጃችን የመሃሉ ዳይሬክሽን አውት ኦፍ ዘ ፔጅ ምን ፐርፔንዲኩላር የሆነ ፎርስ አለ። ስለዚህ ይሄ ፎርስ እንደዚህ ሲያደርገው ጀስት ቱ ሳይድድ ስለሆነ ወይም ደግሞ ቱ ዳይሜንሽናል ፕሌን ስለሆነ ነው እንጂ ፎርሱ ባጭሩ ልክ እንደዚህ ነው ማለት ነው። እንደዚህ አውት ኦፍ ዘ ፔጅ ዳይሬክሽን ነው ማለት ነው። ምክንያቱም ከረንት ካሪንግ ኮንዳክተር ምን ይፈጥራል ተባብለናል? ማግኔቲክ ፊልድ ይፈጥራል። ይህ ማግኔቲክ ፊልድ ደግሞ በዚህኛው በዩኒፎርም ማግኔቲክ ፊልድ ፎርስ ኤግዘርት ይደረግበታል ማለት ነው። ሶ ሉክ the force on the current carrying wire is similar to that of moving charge። ሙቪንግ ቻርጅ ጋር the same ነው። ምክንያቱም ሙቪንግ ቻርጅ ማለት ነው ሙቭመንት ኦፍ ቻርጅ ምን ስለሚፈጥር ነው? ከረንት ስለሚፈጥር ማለት ነው። ይሄ ከረንት በሆነ ከረንት ካሪንግ ዋየር ሆነ ወይም ኮንዳክተር ሆነ እንጂ ምንም የተለየ ነገር የለውም ነው። ሶ ይሄ ከረንት ካሪንግ ኮንዳክተሩ ላይ የሚፈጠረው ፎርስ ሙቪንግ ቻርጁ ላይ የሚፈጠረው ፎርስ ጋር ምንድነው? ሲሚላር ነው የሚለን። ኤ ከረንት ካሪንግ ዋየር ፊልስ ኤ ፎርስ ኢን ዘ ፕሬዘንስ ኦፍ ማግኔቲክ ፊልድ። ምክንያቱም ይሄ ከረንት ካሪንግ ዋየር የራሱ ማግኔቲክ ፊልድ ጀነሬት ስለሚያደርግ በዩኒፎርም ማግኔቲክ ፊልድ ፓስ በሚያደርግበት ማግኔቲክ ፊልድ ምን ይደረጋል? ፎርስ ኤክስፔሪየንስ ይደረግበታል፣ ፊል ያደርጋል ነው የሚለን። this force transmitted and distributed into the conductor
along its length ነው በthroughout its length በከረንት carrying conductor length ፎርስ ምን ይሆናል ዲስትሪቢዩትድ ይሆናል ያንን ፎርስ ነው ካልኩሌት የምናደርግ ማለት ነው ያንን ፎርስ ነው ካልኩሌት የምናደርግ አሁን ምን ብለን ነበር ሙቪንግ ቻርጅ ላይ ስናወራ ፎርስ which is equal to q v b sin theta ብለን ነበር sin theta ብለን ነበር አይደል እስኪ አሁን ይሄኛውን ሌንግዝ እናስታውሰውና ይሄኛውን ሌንግዝ l እንበለው የኮንዳክተሩን ሌንግዝ l እንበለው የኮንዳክተሩን ሌንግዝ l እንበለው አሁን አንድ ቻርጅ ሌትስ ሴይ ከዚህ ተነስታ እዚህ ለመድረስ የሆነ የሚወስድባት ምን አለ ታይም አለ ስለዚህ ዲስታንሱ ደግሞ ወይም ዲስፕሌስመንቱ ምን ያህል ነው l ያህል ነው አይደለ ስፒድዋን ፈልጉ ብንባል this speed which is equals to ምን displacement over time l over t አድርገን ነው አይደለ l over t አድርገን ነው ሶ አሁን ሙቪንግ ቻርጇ በዚህ l ሌንግዝ ባለው ከረንት carrying conductor ሲተካ ስፒዱ ምን ይሆናል ማለት ነው this velocity እኩል ይሆናል ክሪስ ክሮስ ብታደርጉት እዚህ ጋር ኦቨር 1 አድርጋችሁ ክሪስ ክሮስ ብታደርጉት v which is equal v times t velocity times t which is equals to ምን ይሆናል ማለት ነው ምን ይሆናል l ይሆናል ማለት ነው l ይሆናል ማለት ነው velocity times t which is equals to ምን ይሆናል l ይሆናል ማለት ነው l ይሆናል ማለት ነው ሶ ሉክ አሁን ሁለት ነገሮችን እንያዝ የመጀመሪያው velocity times t which is equals to l ነው ሁለተኛ ደግሞ current ማለት ምን ማለት ነው current the amount of charge passing through a given time ነው current which is equals to q over t ነው q over t ነው አሁን ምን ላድርግ እዚህ ጋር እነዚህ ላጥፋቸውና ይችን ስፒድን ወይም ቬሎሲቲን f which is equal to ምን ላርጋት q times ምን l over t ምክንያቱም ቬሎሲቲ ማለት ከዚህ እዚህ ለመድረስ የሚወስድ ፍጥነቷን ወይም ቬሎሲቲን ካልኩሌት ስናደርግ እዚህ ከዚህ እስከዚህ ያለው ዲስታንስ l ስለሆነ ለሚወስድባት ታይም አካፍለን ቬሎሲቲ ነው ማለት እንችላለን ሶ qvb የነበረውን q l over t አድርጌ መግለጽ እችላለሁ ማለት ነው እሺ l over t b sin theta አደረኩት ሉክ አሁን this force which is equal to q over t l b sin theta ሆነ ማለት ነው sin theta ሆነ ማለት ነው q over t ደግሞ ምንድነው amount of charges through this time ምንድነው current ነው current which is equals to q over t አይደለ q over t so this force which is equals to I l b sin theta ሆነ ማለት ነው I l b sin theta ስለዚህ እዚህ ጋር ያገኘናት ፎርሙላ በዚህ መሰረት የተገኘች ነች ማለት ነው I l b sin theta I ማለት I which is equals to the current in the conductor ነው በኮንዳክተር ውስጥ ያለው current ነው l length of conductor ነው የኮንዳክተሩ ሌንግዝ ነው ኮንዳክተር b ኮንስታንት ወይም ዩኒፎርም ማግኔቲክ ፊልዱ ነው sin theta the angle between this current and this uniform magnetic field ማለት ነው this current and this uniform magnetic field force is perpendicular to both magnetic field and current ነው የሚለን እዛም ሙቪንግ ቻርጅ ላይ ስናወራ force always perpendicular to the velocity ወይም the directions of the charge and ምንድነው ያለው the magnetic field ማለት ነው the magnetic field ማለት ነው እንዲሁም ደግሞ the greatest force greatest የሚሆነው when the conductor is right angle to the field ያ ማለት ይሄኛው current ወይም ኮንዳክተሩ ከፊልዱ ጋር right angle triangle ሲሰራልን ፎርሱ greater ይሆናል ወይም maximum ይሆናል ማለት ነው ዜሮ የሚሆነው መቼ ነው ኮንዳክተሩና magnetic field parallel ሲሆኑ ማለት ነው ለምንድን ነው ምክንያቱም እዚህ ጋር look force እኩል ይሆናል I current times L B sin theta ስለሆነ let's say perpendicular with current ከሆነ theta ምንድነው ማለት ነው 90 ዲግሪ ነው ማለት ነው ስለዚህ F እኩል ይሆናል ምን I L B ይሆንና ማክሲመም ይሆናል ወይም greater ይሆናል ማለት ነው greater ይሆናል theta parallel ቢሆንስ this magnetic field parallel with current ቢሆንስ theta which is equals to
0 ወይም 180 ዲግሪ ስለሚሆን ኤፍ እኩል ይሆናል ምን አይ ኤል ቢ ታይምስ ሳይን 0 ስለሚሆን ፎርሴ 0 ይሆናል ማለት ነው። ፎርሴ 0 ይሆናል። በዚህ መልኩ ኤክስፕረስ ማድረግ እንችላለን። ሞስት ፕሮባብሊ ከማን ጋር ተመሳሳይ ነው? the charge moving to the uniform magnetic field ከሚለው ጋር ተመሳሳይ ነው። እዚህ ጋርም የፎርሱ ዳይሬክሽን ስንፈልግ ከፓልሙ አውት ነው ወይስ ኢንቱ ነው የሚለውንም በዚህ መልኩ ተንባችንን ኦልዌይስ ወደ ከረንት ዳይሬክሽን እነዚህን አራት ጣቶች ደግሞ ወደ ፊልድ ዳይሬክሽን አድርገን አይዘር ወደዚህ አውት ነው ኦር ደግሞ ወደ ውስጥ ነው የሚለውን መግለጽ እንችላለን ማለት ነው። ለምሳሌ የከረንት ዳይሬክሽናችን እንዲህ ቢሆን ኖሮ ወደዚህ ዳይሬክሽን ቢሆን ይሄንን እንደዚህ አድርገን ማግኘት እንችል ነበር። ፎርሳችን ወደ ውስጥ ነው ማለት ነው። ወደ ውስጥ ነው ብለን መግለጽ እንችላለን ማለት ነው። ከዚህ ፎርሙላ መያዝ የሚጠበቅብን አይ ኤል ቢ ሳይን ቴታ፣ ሙቪንግ ቻርጅ ሲሆን ደግሞ ኪው ቪ ቢ ሳይን ቴታ። እዚህ ስለ ከረንት ስለምናወራ ከረንት አደረግነው፣ እዛ ስለ ቻርጅ ስለምናወራ ቻርጅ አደረግን ማለት ነው። ኦኬ ኤግዛምፕል 5.3 እስኪ መጻፋችሁ ላይ ያለ ኤግዛምፕል ነው እንስራው። ኤ ዋየር 25 ሴንቲሜትር ሎንግ፣ ሁሌም ጊቭን እናወጣለን። ጊቭን ዋየር አለ። ኤልኤ ስንት ነው? 25 ሴንቲሜትር። 25 ሴንቲሜትር ማለት ምን ማለት ነው? 25 ታይምስ 10 ዘ ፓወር ኦፍ ስንት? -2 ሜትር ማለት ነው። -2 ሜትር ማለት ነው። is at right angle to 0.3 t ዩኒፎርም ማግኔቲክ ፊልድ። በመጀመሪያ ማግኔቲክ ፊልድ ስንት ተሰጠኝ? b which is equals to 0.3 ምን ተስላ ተሰጠኝ። እንዲሁም ምንድነው ተባለ? ይሄኛው ኮንዳክቲንግ ዋየሩ ፐርፔንዲኩላር ቱ ዘ ማግኔቲክ ፊልድ ነው። ስለዚህ ቴታዬ ስንት ነው ማለት ነው? 90 ዲግሪ ነው ማለት ነው። ፎርሴ ማክሲመም ነው ማለት ነው። ዘ ከረንት ስሩ ዘ ዋየር ኢዝ ስንት? 6 አምፒር ከረንት ተሰጥቶኛል። 6 አምፒር። ሪኳየርድ ምንድን ነው? ሪኳየርድ ምንድን ነው? ማግኔቲክ ፎርሱ ምን ያህል ይሆናል የሚለው ሪኳየርድ ነው ማለት ነው። ሶ እዚህ ጋር ምንም ማስታወስ የሚጠበቅብኝ ሶሉሽን ለመስራት ሶሉሽን ምን ማስታወስ ነው የሚጠበቅብኝ? ፎርስ እኩል ይሆናል ምን አይ ኤል ቢ ሳይን ቴታ የሚለው እዚህ ጋር ምን ይያዝልኝ? ሳይን ቴታ ማለት ቴታ 90 ዲግሪ ስለሆነ which is equals to 1 የሚለው ይያዝ ማለት ነው። ሉክ ሶ ፎርሙላዬ ወደ ምን ተቀየረ ማለት ነው? ፎርሙላዬ ፎርስ which is equals to I L B ወደሚለው አሁን እዚህ ጋር ዳይሬክት ሰብስቲት ማድረግ ነው። ከረንት ተሰጥቶኛል 6 አምፒር፣ ሌንግዙ 25 ታይምስ 10 ዘ ፓወር ኦፍ -2፣ ማግኔቲክ ፊልዱ ዩኒፎርም ማግኔቲክ ፊልዱ ምን 0.3 ተሰጥቶኛል። ስለዚህ this force which is equals to 6 አምፒር ሲባዛ 25 ታይምስ 10 ዘ ፓወር ኦፍ ስንት -2 ሲባዛ ፊልድ ስትሬንግዝን 3 ታይምስ 10 ዘ ፓወር ኦፍ -1 ማድረግ እችላለሁ አይደለ? ምክንያቱም 0.3 ማለት 3 ሲባዛ 10 ዘ ፓወር ኦፍ -1 ስለሆነ ማለት ነው። ሶ ፎርሴ በምንድን ነው የሚለካው? በኒውተን። ስለዚህ እዚህ ጋር ሉክ 6ን 25ን እና 3ን ማብዛት እችላለሁ። ሶ ፎርስ which is equals to 6ን 25ን እና 3ን ላብዛ 6 ሲባዛ በ25 ሲባዛ በ3 ስንት ማለት ነው? 25 በ18 ማለት ነው አይደል? 8 በ5 40 0ን ጽፌ 4 አለኝ። 8 በ2 16 ከ4 ጋር 20 0ን ጽፌ 2 አለኝ ማለት ሳይሆን እዚህ ጋር 2ን ቀጥታ መጻፍ ይችላለሁ 20 አድርጌ ማለት ነው። ምክንያቱም 8 ሲባዛ በ2 16 ሲደመር 4 አድርጌ ማለት ነው። እሺ 1 ሲባዛ በ5 5 1 ሲባዛ በ2 2 ስለዚህ ምን ሆነ ማለት ነው? 0 5 450 ይሆናል ማለት ነው። 450 ሌትስ ቼክ ካልኩሌተር 25 ሲባዛ በ6 ሲባዛ በ3 450 ስለዚህ እዚህ ጋር 450 ሲባዛ እዚህ ጋር ደግሞ ምኖችን 10 ዘ ፓወር ኦፍ -2 10 ዘ ፓወር ኦፍ -1 ማብዛት እችላለሁ ማለት ነው። ስለዚህ 10 ዘ ፓወር ኦፍ -2 ታይምስ 10 ዘ ፓወር ኦፍ -1 እኩል ይሆናል ስንት? 10 ዘ ፓወር ኦፍ
3 ማለት ነው። ስለዚህ ሲባዛ 10 ዘ ፓወር ኦፍ ማይነስ 3 ያደርጋለሁ ማለት ሲባዛ 10 ዘ ፓወር ኦፍ ማይነስ 3 ምን ኒውተን ሆነ ማለት ነው። ስለዚህ ይሄ 10 ዘ ፓወር ኦፍ ማይነስ 3 ማለት ከዚህ ወደ ኋላ ፖይንት ስንት ፖይንት ማሸሽ ነው? 3 ፖይንት ወደ ኋላ መምጣት ነው ማለት ነው። ከዚህ ተነስቼ 1 2 3 ስለዚህ ፎርስ እኩል ይሆናል 0.45 ምንድነው ኒውተን ነው ብዬ መግለጽ እችላለሁ ማለት ነው። ካልኩሌት ማድረግ እችላለሁ ማለት ነው። እንደምትመለከቱት በጣም ሲምፕል ነው። ዳይሬክት ሰብስቲት ማድረግ ነው። ጥያቄውን ብቻ ቤዚክሱን አንደርስታንድ ማድረግ ነው እንጂ ፎርሙላውን ከያዛችሁ ምንም የሚያስቸግር ነገር አይኖርም ማለት ነው። ኦኬ ሪቪው question 1 explain how the magnetic force is produced on the current carrying wire when a magnetic field where in carrying wire in a magnetic field እንዴት ነው? look let's say this is ምን magnetic field አለ this is magnetic field B magnetic field አለ ከዛስ current carrying wire አለ ይህ current carrying wire let's say ይሄ ነው ብለን እናስብ let's say this is a current carrying wire ነው current carrying wire some angle theta አለ so ይህ current carrying wire ነው ማለት በውስጡ ኤሌክትሮን ኦር ፕሮቶን ወይም ቻርጅ ፍሎው እያደረገ ነው this charge flow ወይም ደግሞ current carrying conductor ምን አለው magnetic field አለው የራሱን magnetic field ምን ያደርጋል ጀነሬት ያደርጋል this magnetic field of the current ማለት ነው ስለዚህ ይህ constant magnetic field ወይም uniform magnetic field እዚህኛው current carrying conductor ምን ፕሮዲዩስ የሚያደርገው magnetic field ላይ ምን ያደርጋል ማለት ነው ፎርስ ኤግዘርት ያደርጋል ማለት ነው እዚህ ጋር ፎርስ ኤግዘርት ያደርጋል ማለት ነው በዚህ መሰረት current carrying conductor ስሩ magnetic field ላይ ፎርስ ምን ይሆናል ማለት ነው ፕሮዲዩስ ይሆናል ወይም ኤግዘርት ይሆናል ማለት ነው ኤግዘርት ይሆናል ማለት ነው ሪቪው question 2 list the factors that affect the magnitudes of the force a current carrying wire ምንድነው experience current carrying wire experience የሚያደርገው ፎርስ አለ ያ ፎርስ which is equals to ምንድነው I L B sin theta ስለዚህ ይሄ ፎርስ በምን ዲፔንድ ይሆናል በምን ዲፔንድ ይሆናል አንደኛ the amount of current in the conductor በኮንዳክተሩ ውስጥ የሚያልፈው amount of current ምን ያደርገዋል አፌክት ያደርገዋል so this force depend on the current ማለት ነው ሁለተኛ length of the conductor በኮንዳክተሩ ሌንግዝ ምን ይሆናል አፌክት ይደረጋል ወይም ዲፔንድ ይሆናል ማለት ነው ሶስተኛ የዩኒፎርም ማግኔቲክ ፊልድ ይሄ ዩኒፎርም ማግኔቲክ ፊልዱ ሃይ ነው ሎው ነው የሚለው አፌክት ያደርገዋል ዲፔንድ ይሆናል ማለት ነው አራተኛ the angle between this current carrying conductor and the uniform magnetic field እነዚህ አራት ነገሮች አፌክት ያደርጉታል ምንን magnetic force ስለዚህ the magnetic force created on the current carrying conductor depends on the amount of current passing through the conductor እንዲሁም the length of the conductor እና the angle between the conductor and the magnetic field እንዲሁም the uniform magnetic field አፌክት ያደርጉታል ወይም ዲፔንድ ይሆናል ብለን መመለስ እንችላለን ማለት ነው it is so simple okay describe question number 3 ነው ይሄ review question number 3 describe how to use the right hand rule to determine the directions of magnetic field around the straight current carrying conductor ይለናል ይሄ በጣም ሲምፕል ነው current carrying conductor አለ እንደምትመለከቱት ስለዚህ ሁሌ right handችን አለ thumb እኩል ይሆናል ወደ current direction ከዛስ four fingers in the directions of uniform magnetic field
ዩኒፎርም ማግኔቲክ ፊልድ ሶ ይሄን ካገኘን በጣም ሲምፕል ነው ማለት ነው። ስለዚህ አሁን ይሄኛውን ለምሳሌ ብንመለከት የተንባችን ዳይሬክሽን ወዴት ይሆናል? ወደ ከረንቱ ይሆናል። የፊንገሩ ዳይሬክሽን ወደ ፊልዱ ይሆናል። ሶ ፎርሳችን ለሁለቱም ፐርፐንዲኩላር እንደዚህ ይሆናል ብለን መናገር እንችላለን ማለት ነው። ኢት ኢዝ ሲምፕል ነው። ቤታችሁ ሞክሩት፣ ተለማመዱት እናንተ። ኦኬ ኔክስት ሪቪው ኮስችን 4 ኤ ዋየር ኦፍ ሌንግዝ 400 ሜትር እዚህ ጋርም ካልኩሌሽን ነው።